አንድ ሀገር ዓመታዊ ገቢዋን ሙሉ በሙሉ በቁማር መበላቷን ሰምተው ያውቃሉ? የ1997ቱ የአልባንያ የፒራሚድ ዕቅድ ቀውስ በዓለም ታሪክ ውስጥ በአንድ ሀገር ላይ እጅግ አስከፊ ሰብአዊ፣ ኢኮኖሚያዊና ፖለቲካዊ ውድመቶች ካስከተሉ የፋይናንስ ማጭበርበሮች መካከል አንደኛውና ዋነኛው ነው። ይህ ክስተት ተራ የገንዘብ ማጭበርበር ሳይሆን ሀገርን ሙሉ በሙሉ ለውድመት የዳረገና ወደ እርስ በእርስ ጦርነት ያመራ ቀውስ ነው። የችግሩ መነሻም በሶስት ከፍለን ስናየው የመጀመሪያው ከኮሙኒዝም ወደ ካፒታሊዝም ሽግግር። አልባንያ ለተከታታይ 50 ዓመታት በኤንቫር ሆጃ ይመራ በነበረው እጅግ ጨካኝና ከዓለም የተገለለ የኮሙኒስት አገዛዝ ስር የነበረች ሲሆን በ1990ዎቹ መጀመሪያ ላይ ይህ ስርዓት ሲፈርስ ህዝቡ ስለ ዘመናዊ ነፃ ገበያ ወይንም ካፒታሊዝም እና የፋይናንስ ስራ ምንም አይነት መሰረታዊ እውቀት አልነበረውም። ደካማ የባንክ ስርዓቷ ሌላኛው የችግሩ መንስኤ ነው። በወቅቱ የነበሩት የመንግስት ባንኮች ብድር ለመስጠትም ሆነ ቁጠባን በአግባቡ ለማስተናገድ ብቃት አልነበራቸውም። ይህ የቁጥጥርና የህግ ክፍተት ደግሞ ህገወጥ የገንዘብ አዘዋዋሪዎችና አበዳሪዎች እንዲፈጠሩ ምቹ ሁኔታን ፈጥሯል። ሶስተኛው መንስኤ የህዝቡ ከድህነት ለመውጣት ያለው ከፍተኛ ጉጉት ነው። ህዝቡ ከከፋ ድህነት በአቋራጭ ለመውጣት ከፍተኛ ጉጉት ነበረው። ይህንን ጉጉት ተጠቅመው በርካታ የፒራሚድና የፖንዚ ድርጅቶች በኢንቨስትመንት ስም ተቋቋሙ። የእነዚህን ድርጅቶች የማታለያ እቅድ ደግሞ በሁለተኛው ምዕራፍ ስንመለከት የማይታመኑ ወለዶችን ማቅረባቸው አንዱ ተጠቃሽ ነው። እነዚህ ድርጅቶች መጀመሪያ ላይ ከስደት ተመላሾች የሚመጣን ገንዘብና ህገወጥ የኮንትሮባንድ ንግድን ወደ ህጋዊ መስመር ለማስገባት በሚል ሽፋን ተጀመሩ። ኋላ ግን ለተቀማጭ ገንዘብ በወር ከ10% እስከ 30% አልፎ ተርፎም በአንዳንድ ድርጅቶች በ3 ወር ውስጥ ገንዘብን በ3 እጥፍ እንደሚያሳድጉ ቃል ገቡ። የአከፋፈል መዋቅራቸውን ስንመለከት ድርጅቶቹ ምንም አይነት ትርፋማ ስራ አይሰሩም ነበር። መጀመሪያዎቹ አካባቢ ላይ ለአስቀማጮች የሚከፍሉት ከፍተኛ ወለድ ለማግኘት ብለው ገንዘባቸውን ከሚያመጡ ከአዳዲስ ተመዝጋቢዎች ከሚሰበስቡ ገንዘብ ነበረ። አዳዲስ ሰዎች ገንዘባቸውን ይዘው እስከመጡ ድረስ ቀደም ብለው የገቡ ሰዎች ከፍተኛ ወለድ እያገኙ ስለነበር እቅዱ እውነተኛ መሰለ። የህዝቡ ወደ እብደት የተጠጋ ጉጉትን ስንመለከት የመጀመሪያዎቹ አስቀማጮች ከፍተኛ ትርፍ ሲያገኙ ሲያዩ ቀሪው ህዝብ በመዘግየቱ ተቆጨ። በመሆኑም ሰዎች የእርሻ መሬታቸውን፣ ቤታቸውንና ከብቶቻቸውን በመሸጥ ገንዘቡን በእነዚህ ድርጅቶች ውስጥ አፈሰሰ። ከተማ ውስጥ ይሰሩ የነበሩ ሰራተኞች ስራቸውን እያቆሙ ቁጭ ብለው ወለድ መጠበቅ ጀመሩ። የመንግስት ድጋፍ። በወቅቱ የነበረው የፕሬዝዳንት ሳሊ ቤርሻ መንግስት እነዚህን ድርጅቶች ህጋዊ እንደሆኑ አድርጎ ይደግፍ ነበረ። ድርጅቶቹ ለገዢው ፓርቲ ምርጫ ቅስቀሳ ከፍተኛ ገንዘብ ይለግሱ ስለነበር፣ ይህም ህዝቡ በመንግስት ላይ እምነት ጥሎ ሙሉ ንብረቱን እንዲያስረክብ አደረገው። ከዚህ በኋላስ ምን ተከሰተ? እንደ አውሮፓ አቆጣጠር በ1996 መገባደጃ ላይ አዳዲስ ተቀማጮች ሲጠፉ የገንዘብ ፍሰቱ ቆመ። ፒራሚዶች አንድ በአንድ መፈራረስ ጀመሩ። በጥር 1997 ታዋቂዎቹ ድርጅቶች መክሰራቸውን እንዳወጁ የተቋማቱ መስራቾችና ስራ አስፈጻሚዎች ከሀገር ኮበለሉ። የሀገሪቱ 2/3 ህዝብ ገንዘቡን አጣ። በአጠቃላይ የጠፋው ገንዘብ $1.2 ቢሊዮን አካባቢ ሲሆን ይህም በወቅቱ የነበረውን መላው የአልባንያ ዓመታዊ የሀገር ውስጥ ምርት ግማሽ ያህል ነበር። ህዝቡ በአንድ ጀንበር ሙሉ በሙሉ ወደ ከፋ ድህነት ተመለሰ። የተታለለው ህዝብ መንግስት ከሌቦች ጋር አብሮ ሰርቋል በሚል በቁጣ አደባባይ ወጣ። ሰላማዊ ሰልፉ በፍጥነት ወደ ኃይለኛ አመፅ ተቀየረ። የመንግስት መስሪያ ቤቶች፣ ባንኮችና የፖሊስ ጣቢያዎች ተቃጠሉ። ህዝቡ በመላ ሀገሪቱ የሚገኙ የወታደራዊ ጦር ሰፈሮችንና የጦር መሳሪያ ግምጃ ቤቶችን ሰብሮ ገባ። ከ1 ሚሊዮን በላይ ጠመንጃዎች፣ ቦምቦችና ከባድ መሳሪያዎች በሲቪሉ ህዝብ እጅ ገቡ። ሀገሪቱ በአንድ ጀንበር ሙሉ በሙሉ የታጠቀች ህገወጥ ቀጠና ሆነች። ፖሊስና ወታደሩ ህዝቡን መቆጣጠር አቅቷቸው ተበተኑ። ብዙዎቹም መሳሪያ ይዘው አመፁን ተቀላቀሉ። ሀገሪቱ በሁለት ተከፈለች። ደቡባዊ አልባንያ ክፍል ሙሉ በሙሉ በአማጽያን ቁጥጥር ስር ወደቀ። መንግስት ሙሉ በሙሉ ስልጣን አጣ። በዚህ ማዕበልና ትርምስ ውስጥ ከ2000 በላይ ሰዎች ህይወታቸውን አጥተዋል። የተባበሩት መንግስታት ድርጅት በአስቸኳይ ጣልቃ በመግባት በጣሊያን የሚመራው 7000 የሚጠጉ ዓለም አቀፍ ሰላም አስከባሪ ጦር ወደ አልባንያ ላከ። ይህ ጦር ነው ሰብአዊ እርዳታ እንዲሰራጭ ያደረገውና
በሀገሪቱ በአንጻራዊነት ሰላም እንዲመለስ ያደረገው። ሰኔ 1997 አዲስ ምርጫ ተካሂዶ የነበረው መንግስት ወደቀ። አዲስ የሽግግር መንግስት ተመሰረተ። ነገር ግን በኢኮኖሚ ላይ የደረሰው ጠባሳ ለመፈወስ ብዙ አስርት ዓመታትን ፈጅቷል። እንደ ማጠቃለያም የ1997ቱ የአልባንያ ቀውስ ለዓለም የፋይናንስ ታሪክ ትልቅ ማስተማሪያ ነው። ከአቅም በላይ የሆነ ከፍተኛና ፈጣን ትርፍ ቃል የሚገባ ማንኛውም የኢንቨስትመንት አማራጭ መጨረሻው ውድቀት ነው የሚለውን እውነታ በውድ ዋጋ ያሳየ ክስተት ነው። ህዝቡ በፋይናንስ ዕውቀት ማነስ እና በስግብግብነት፣ መንግስት ደግሞ በሙስናና በቁጥጥር ማነስ ሀገርን እንዴት ወደ ገደል ሊመሩ እንደሚችሉ ትልቅ ማሳያ ነው። ውድ የቻናሌ ቤተሰቦች ለዛሬ የያዝነው ዝግጅት ይህን ይመስል ነበር። ሰብስክራይብ በማድረግ እንድታበረታቱን ቻው።